እንዴት ዋላችሁ? መሲ ሰላም። ቅድም እኮ ሌላ ቤት ላይ እና እዚህ ዛጋ እኮ እየሰማኋቸው ነበረ እና ማታ ደግሞ ስዘጉ ነው የተኛሁት፣ እየተከታተልኳቸው ነበረ። በጣም ነው የሚያሳዝነው ያለው ነገር። ቆይ ማታ ነስሮ ነው ምናምን የሚባል ልጅ ፎቶ አለኝ። ፎቶ ተገኝቷል ወንድሜ። አሁን የሚከስልን ያጣ ነው። ኦኬ በቃ አንድና እንደ አማራጭ አሁን የገባቸው አክስቴ ልጅ ነው ያለችው ልጅ በቃ እቺ ልጅ ከሞተች በኋላ እናቴ ትሙት የሬሳ ማዋጮ ምናምን ከምትሉ አሁን ድረሱላት። በተለይ እናንተ መዲና ነው ምናምን አካባቢ የምትኖሩ ኢትዮጵያኖች እናቴ ትሙት ልታፍሩላ ይገባል። በዚህ ደረጃ ሰው ሆናችሁ የምትፈለጉ ሰዎች ቢያንስ ወጣችሁ የሚደረገውን ነገር እችን ያክስት ልጅ የምትባለውን ማረፊያም ነገር የሆነ ነገርም ብቻ ተባብራችኋት አብራችኋት ሁኑ። በጣም ነው የምታሳፍሩት። ባሏስ ኦኬ፣ ባሏ ሸሽቷል። ሌላ ዘመድ የላትም ልጅቱ፣ ቤተሰብ የላትም። ሳውዲ አረቢያ የሚኖር ብቻ። በስመ አብ ወወልድ ወመንፈስ ቅዱስ። ቴጂ ምንድን ነው የምጽፊው? አስተያየት ልሰጡ አትግቡ። በቃ እኔ አስተያየት አልፈልግም። ከማታ ጀምሮ አስተያየት አንዱ ይገባል፣ አስተያየት አንዱ ይገባ። መፍትሄ ነው የምንፈልገው። በቃ ፖሊስ ጣቢያ ሄዶ እዛ መዲና ፖሊስ ጣቢያ ሄዶ የሚናገር ሰው ነው፣ ቆራጥ ቆፍጠን ያለ ሰው። ኢቃማ ያላችሁ ሄዳችሁ ለፖሊስ እዛ መዲና አካባቢ ያላችሁ በቃ እንደዚህ ከኢትዮጵያ ነው ተደውሎልን ብላችሁ ተናገሩ። ሰላም መስዬ፣ እንዴት አደራችሁ? ደህና ናችሁ? አለው ይልሽ መስዬ፣ በቃ ያሉት ማለት ነው እዛ የነበሩትን ልጆችና ማለት ነው ባለቤቱ እነሱ መቅረብ አለባቸው ከኤምባሲው ጋር ሄደው አብረው ለፖሊስ በረንብ እንትን ቃላቸው መጀመሪያ መስጠት አለባቸው ተብሏል። ስለዚህ በቃ መቼስ መሲ እሺ ማስተር ይሻለው ጋይስ ዲስካውንት የወጡ ስልኮች አሉ። አሁን ወደ እስራኤል ግባ ሳውዲዎች እና ቤቱን ዘግቶ አንገቷን ረግጦ እንጂ መታት አንገቷን ረግጦ በትሩን ትጨርስባት። አይናችሁ ብረታችሁ እያየማል ዝም ያላችሁት የጠገባ ጊዜ ማይለቀቃት ይግደላብላችሁ። እንደገና ከዛ በኋላ የማሩ ጧት አይደል በመስኮት ያመለጣያችሁ። ትሙትም አትሙትም ታውቁት ነገር የለም አውቃለሁ ብላችሁኛል። ግን መጀመሪያ በትሩን ጨርሶባት በትር የሚመታበት ያጣ አንቦባውን ከፈተ ሊጨርሳት ማለት ነው። ከዛ በኋላ ማለት እናንተ ልጅቱ ተጠፋያችሁ የዲዮኖ ብሷን ዘላ ያመለጣያችሁ። ከዛ በኋላ መታውቁት ወይ ማለት ይሄ ስማኝማ አይሻላት እንደዚህ ያለችህ እኔማ ያለሁም እኮ እኔም እኮ እንደና እኔ እኮ ውጭ ነኝ እንደማንኛውም ሰው እኮ እናንተ አንተ በወንድነት ሲጪ ከዛ የረጋገፈ ጥርስ ላ እኔ ደም ላይ ያየሁት ጥርስ አላገኘሁም። ደሙ ግን ሳራው ብቻ አሁን ስማኝ ጠይብ ጥርስ